ከእግዚአብሔር ጋር ጤነኛ የሆነ ህብረት ስለማይኖረው ተስፋ የሌለው ህይወት ነው ሊኖረኝ የሚችለው። ማስታወሰው ህይወቴ እንደሱ ነበረ። ስለ ሃይማኖቴ ብዙ አላቅም፣ ግን የማወቅ ጉጉት አለኝ። ኮሌጅ ከመግባታችን በፊት ሌሊት 11 ተኩል እየሄድን እስከ 1 ሰዓት ግን ከእግዚአብሔር ጋር እንደነገርኳችሁ ሰላማዊ የሆነ ህይወት የለኝም። ኮቪድ ለኔ እንደግል ደግሞ በረከቴ ነው እና የውጭ ሀገር ሙዚቃዎችን ሰማለሁ፣ የሀገር ውስጥ ሙዚቃዎችን ሰማለሁ፣ የወደድኩትን ሁሉ አደርጋለሁ። አንድ ሰው ጌታ ኢየሱስን ሲቀበል በረከቱ የሚጀምረው በሰማይ ነው። በኦርቶዶክስ ቤተክርስቲያን ውስጥ ስንማር የነበረው አገልግሎትና በሐዋርያት ሥራ መጽሐፍ ውስጥ ያለችውን የቤተክርስቲያን አገልግሎት ፈጽሞ የተለያየ ይሆንብናል። ከመናፍቅ ጋር ቁጭ ብዬ የማወራበት ጊዜ የለኝም። የሃይማኖቱን ነገር ወደ ጎን አስቀምጠን በቀጥታ በድብቅ መጸለይ ጀመርን ማለት ነው። ወደዚህ ቤት እንዳትመጣ፣ ከመጣ ፋዘር ሊገልህ ይችላል። በጌታ ደስ ይለኛል፣ ግን የነበረውን ሁኔታ ይከብድ ነበር፣ በጣም ይከብድ ነበር። ፋዘርን ለማየት በቀስታ ሄጄ አየው ነበር፣ በድብቅ መንገድ ላይም አየው ነበር ማለት ነው። በኦርቶዶክስ ቤተክርስቲያን ውስጥ አንድ ሰው አጋንንትን ማውጣት አይችልም። በጉብዝና ወራትህ ፈጣሪህን አስብ። ተፈጣሪ ሁል ጊዜ ፈጣሪውን ይፈልጋል። መራብን አውቃለሁ፣ መጠማትን አውቃለሁ፣ መታረዝን፣ መደየትን፣ መቸገርን ሁሉ አውቃለሁ አለ። በእነዚህ ሁሉ ውስጥ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። እሺ እድሉን ስለሰጣችሁኝ አመሰግናለሁ። ስሜ ነብዩ ኤርሚያስ እባላለሁ። የምኖረው እዚሁ አዳማ ከተማ ነው። በናዝሬት አማኑኤል ህብረት ቤተክርስቲያን ውስጥ ጌታን አመልካለሁ፣ አገለግላለሁ። ተወልጄ ያደግኩት ወደ አርሲ አካባቢ ነው። ከበቆጂ አካባቢ፣ በቆጂ 25 ኪሎ ሜትር ርቆ የሚገኝ ሲርቦ የምትባል አነስ ያለች ከተማ አለች፣ የቤተሰቦቼ ሀገር። እዛ ነው ተወልጄ የተወሰነ ያደግኩኝ። ከዛ በኋላ በትምህርት ወደ አሰላ ገባው። ከአሰላ ደግሞ ወደ አዳማ መጥቼ ኑሮዬን እዚህ አድርጌ ከቤተሰቦቼ ሁሉ ጋር እዚህ እኖራለሁ ማለት ነው። ጌታን ከማግኘቴ በፊት የነበረኝ ህይወት ያው አንድ ሰው ጌታ ኢየሱስ ክርስቶስን ከማግኘቱ በፊት ከእግዚአብሔር ጋር ሰላም ስለሌለው፣ ከእግዚአብሔር ጋር ጤነኛ የሆነ ህብረት ስለማይኖረው ተስፋ የሌለው ህይወት ነው ሊኖረኝ የሚችለው። ማስታወሰው ህይወቴ እንደሱ ነበረ። ተስፋ የለውም፣ በፍርሃት ውስጥ የሚኖር ኑሮ ነው። አላማ ያለው ወይም ራዕይ ያለው ህይወት አይደለም። ከእግዚአብሔር ጋር የተጣበቀ ህይወት የለኝም። ነገር ግን እንደ አንድ ሃይማኖት ሰው ሃይማኖት አለን። ቢሆንም ግን እዛ ሃይማኖት ውስጥ ኦርቶዶክስ ቤተክርስቲያን ስለሆነ የኛ ሃይማኖት የቤተሰቦች ሃይማኖት እንደሱ ነው። ነገር ግን ብዙ ጊዜ ወደ ቤተክርስቲያን እንድንሄድም አንበረታታም፣ አንሄድም። እንዲሁ የንግስ በዓላት ሲኖሩ፣ አመታዊ በዓላት፣ በእንደዚህ አይነት ሁኔታ አልፎ አልፎ ወደ ቤተክርስቲያን እንሄዳለን። ከዛ ውጪ ብዙም የምናከር አይደለንም። በአያቶቼ ካህናት ወይም ደግሞ ቄሶች የሚባሉ ናቸው። ቢሆኑም ግን በአባቴና በእናቴ ብዙ የሚያከሩ ስላልሆኑ ብዙም የለንበትም። ግን ኦርቶዶክስ ነኝ ማለት ነው። በእንደዚህ አይነት ህይወት ውስጥ ነበርኩ። እንደነገርኳችሁ በቤተሰቤ የኦርቶዶክስ ቤተክርስቲያን ተከታይ ነን። በእንደዚህ አይነት ህይወት ውስጥ ቆየሁኝ። ቤተክርስቲያን ብዙ ማንሄድ ስለሆነን ስለ ሃይማኖቴ ብዙ አላቅም፣ ግን የማወቅ ጉጉት አለኝ፣ ፍላጎት አለኝ። ቤተሰቦቼ ስለማይፈቅዱ ብቻ ነው የማልከታተለው ማለት ነው። የሚያበረታታን ሰው የለም። በኋላ ላይ ግን ትምህርቴን እዛ ከተማ ላይ መማረውን ትምህርት ከጨረስኩ ወደ ከፍተኛ ትምህርት ካለፍኩ በኋላ ወደ አሰላ ከተማ ነው የገባሁኝ። አሰላ ከተማ ስገባ የመጀመሪያው ፍላጎቴ እርምጃዬ በኦርቶዶክስ ሃይማኖት ጠንካራ ሃይማኖተኛ መሆን ነው ፍላጎቴ። አንድ ወንድሜ አንድ እድል እንዳለኝ ነገረኝ። መድኃኔዓለም ካቴድራል አሰላ ያለው የአንድ አመት ትምህርት ማስተማር እንደጀመረ ነገረኝ። እሱንም እድል ተጠቅሜ በፍጥነት ወደ መድኃኔዓለም ሄጄ ያንን ምዝገባ አደረግኩኝ ማለት ነው። ምዝገባ አድርጌ ኮሌጅ የምንማረው ጠዋት 1 ሰዓት ተኩል ወይም 2 ሰዓት ነው ወደ ኮሌጁ የምንገባው። ነገር ግን እኛ ኮሌጅ ከመግባታችን በፊት ሌሊት 11 ተኩል እየሄድን እስከ 1 ሰዓት ያንን የኦርቶዶክስን ትምህርት እንማር ነበር እና ለሃይማኖቱ ካለኝ ፍቅር የተነሳ ጎን ለጎንም ጊዜን በጣም አጣብቤ የድቁና ትምህርትም ጀምሬ ነበር። የግዕዝ ቋንቋ ማለት ነው። የተወሰነ ጀምሬ እሱንም ሞክሬ ነበር። በእንደዚህ አይነት ህይወት ውስጥ ነው ያለሁት። ግን ከእግዚአብሔር ጋር እንደነገርኳችሁ ሰላማዊ የሆነ ህይወት የለኝም። የራሴን ፍቃድ ነው የማደርገው፣ የራሴን ፍላጎት ነው የማደርገው። የወደድኩትን አደርጋለሁ። መጠጥም ከሆነ የተወሰነ እንጠጣለን። እንደዛ ሱሰኛ ሰካራም አይደለሁም፣ ግን የወደድነው እናደርጋለን። ሙዚቃ በጣም ወዳለሁ፣ በጣም ነው የምወደው። ሙዚቃ በጣም ወዳለሁ።
ላፕቶፕ አለችኝ ለትምህርት የተገዛችልኝ በሙሉ የተሞላችው በሙዚቃና በፊልም ነበር እና የውጭ ሀገር ሙዚቃዎችን ሰማለሁ፣ የሀገር ውስጥ ሙዚቃዎችን ሰማለሁ፣ የወደድኩትን ሁሉ አደርጋለሁ። በዓለም ነው ያለሁት፣ ሃይማኖቱን ባከረውም በወደውም። ነገር ግን ከዛ ዓለም ውስጥ ሊያወጣኝ የሚችል ኃይል ወይም መንፈስ ልቤን ስላለወጠው በዓለም ውስጥ ተንኮታኩቼ ነው ያለሁት ማለት ነው። በእንደዚህ አይነት ህይወት ውስጥ ነበርኩኝ። ጌታን ያገኘሁበት ሁኔታ በኮቪድ ውስጥ ነው ጌታን ያገኘሁት። በዚህ አጋጣሚ እንግዲህ ኮቪድ ለብዙ ሰዎች የሞት ምክንያት ነው፣ የመሰቃየት የህመም ምክንያት ሆኗል። እኔን አልነካኝም፣ አባቴ ግን ታሟል በኮቪድ ምክንያት። ግን ኮቪድ ለኔ እንደግል ደግሞ በረከቴ ነው ማለት ጌታን ያገኘሁበት ኢየሱስን የተዋወቅኩበት ሞሜንቴ ስለሆነ ለኔ እንደ በረከት ነው ይዞልኝ የመጣው ማለት ነውና ልክ ያንን መድኃኔዓለም የጀመርነውን ኮርስ ትምህርት ተምረን እንደጨረስን ተመረቅን። 1 አመት ተምረን ጥሩ በሆነ ሁኔታ ተከታታይ ነው የተማርነው። እንግዲህ ማለዳ እየተነሳን ጠንካራ ትምህርትን የተማርነው። በምንማርበት ጊዜ መጽሐፍ ቅዱስን ወደ መክፈት መጣን። የሚሰጡን አሳይመንቶች፣ የሚሰጡን የቤት ስራዎች መጽሐፍ ቅዱስን ከፍተን ከዚያ ውስጥ እንድንሰራ ስለሚያደርጉን መጽሐፍ ቅዱስን ለመጀመሪያ ጊዜ መክፈት ጀመርኩኝ ማለት ነው። ስለዚህ መጽሐፍ ቅዱስን መክፈት ስጀምር መጽሐፍ ቅዱስን ማወቅ ፈለኩኝ። ማወቅ እጅግ ጠልቄ ከምማረው በላይ የመጽሐፍ ቅዱስን እውነት አሁን ሃይማኖቱን እየተማርኩ ያለው ከሃይማኖት ደግሞ ገለል ብዬ የመጽሐፍ ቅዱስን እውነት ወደ መፈለግ መጣሁኝ ማለት ነው። በዛን ጊዜ ነው አይኔ የተከፈተው ብዬ አስባለሁ። ስለዚህ ያንን እየተማርን እያለን መጽሐፍ ቅዱስን ወደ ማንበብ ገባሁኝ። ትምህርቱን ተምረን ተመረቅን። ልክ እንደተመረቅን ኮቪድ መጣ። ኮቪድ ከመጣ በኋላ ከአንድ ወንድሜ ጋር ይሄ ወንድሜ ባለውለታዬ ነው። ቀደምም ወንድሜ ብዬ ነገርኳችሁ፣ እሱ ነው ኢዩኤል ይባላል። ትምህርቱን ያስመዘገበኝ ማለት ነው። አሁንም ከኔ ጋር አብሮ ነው ያለውና ወደ ሀገር ቤት ገባን። ኮቪዱ ኮሌጁን ዘጋው፣ በቤተክርስቲያን ውስጥ ያለውን አገልግሎትም ዘጋው። ስለዚህ ወደ ቤተሰቦቻችን ተመልሰን መጽሐፍ ቅዱስን ለማጥናት ፕሮግራም አወጣን ከዚህ ወንድሜ ጋር። ስለዚህ የመረጥነው መጽሐፍ ምንድነው? የሐዋርያት ሥራ መጽሐፍና የሮሜን መጽሐፍ ነው ለማጥናት እቅድ ያወጣ ነው። ስለዚህ እነዚህ ሁለቱም መጽሐፍ ይዘን ወደ ሀገራችን ገባን። እናጠናለን። ስናጠና የሚገቡን ነገሮች ነበሩ። የመዳን ጉዳይ ይገባናል፣ የጸጋ ጉዳይ ይገባናል፣ የአገልግሎት ጉዳይ ይገባናል። በኦርቶዶክስ ቤተክርስቲያን ውስጥ ስንማር የነበረው አገልግሎትና በሐዋርያት ሥራ መጽሐፍ ውስጥ ያለችውን የቤተክርስቲያን አገልግሎት ፈጽሞ የተለያየ ይሆንብናል። ስለዚህ እሱን ነገር እያየን ከወንድሜ ጋር አልፎ በድብቅ እየተገናኘን መንቀሳቀስ ስለማይፈቀድ ከተማ ውስጥ ኮቪድ ዝግ ስለሆነ ማለት ነው፣ በድብቅ እየተገናኘን ይሄንን እንወያይ ነበር። ደግሞ እንጸልይ ነበር። እንዴት እንጸልይ ሲባል እንደ ኦርቶዶክስ አይነት ጸሎት ሳይሆን መጽሐፍ ቅዱስ ላይ ሰዎች ሲጸልዩ እንዴት ነበር፣ በማስም ይጸልዩ ነበር፣ ወዴት ይጸልዩ ነበር የሚለውን ነገር ዲፕሊ እናይ ነበርኛ። ስለዚህ ያንኑን ነገር ነው ምድር ላይ ያወረድ ነው። የሃይማኖቱን ነገር ወደ ጎን አስቀምጠን በቀጥታ በድብቅ መጸለይ ጀመርን ማለት ነው። እኔም በቤቴ ጸልያለሁ፣ እሱም በቤቱ ይጸልያል። እግዚአብሔር ደግሞ እውነቱን እንዲገልጥልን እጅግ ጽኑ መሻት ነበረን፣ ፍላጎት ነበረን። በእንደዚህ አይነት ህይወት ውስጥ እያለን ነው ወደ ጌታ አዝማሚያችን የመጣው ማለት ነው። ኮቪድ ለተወሰነ ጊዜ ከዘጋ በኋላ ወደ ትምህርት ቤት መመለስ እንዳለብን ሲነገረን ተፈተናላችሁ ኑ ስንባል ቀጥታ ተያይዘን ወደ አሰላ ከተማችን ተመለስን ማለት ነው። ወደ አሰላ ከተማችን ስንመለስ እውነቱን ለመናገር በኦርቶዶክስ ቤተክርስቲያን ውስጥ መቆየት እጅግ በጣም ከባድ ሆነብኝ። ማንም አላባረረኝም፣ ግን እንዳልኳችሁ የገባኝ እውነት የጸሎት ሁኔታው፣ የአገልግሎት ሁኔታው፣ የትምህርት ልዩነቱ ማንም ሳያስተምረኝ በጣም እየተራራቀብኝ መጣ ማለት ነው። ነገር ግን በማህበረ ቅዱሳን የሚባል ደግሞ አለ። የአሰላ ዩኒቨርሲቲ አርሲ ዩኒቨርሲቲ ተማሪዎችና የረሆቦት ሜዲካል ኮሌጅ ተማሪዎች በህብረት ያቋቋሙት ትልቅ ማህበር አለ። በዛ ውስጥ ጻፊ ነኝ። ዋና ጻፊ ሆኜ ያገለግል ነበር ተመሬ ስለገባው ወደዛ ነገር። እዛ ውስጥ ማገልገል ከበደኝ፣ እውነቱን ለመናገር ከበደኝ። በኋላ ላይ የተሰጠኝን ኃላፊነት በሙሉ ሳላስረክብ ወደ ቸርች ጎራ ብለን መጸለይ ጀመርን ማለት ነው። ከዚህ ወንድም ጋር ለምን በጸሎት ከነሱ ጋር አንተባበርም ህብረት አናረግም ብለን ስለተማከርን ወደዛ ገብተን መጸለይ ጀመርን። በኋላ ተነቃብን። ኦኬ እናንተ እዚህም እየመጣችሁ ወደ ፕሮቴስታንት ቸርችም ትሄዳላችሁ፣ ሐሳባችሁ የታድሶ ሐሳብ ነው ተብለን በእኛ ላይ አሁን እንደ ስደት ነገር የመጫር ነገር ስለተጀመረ በቀጥታ መዝገባቸውን ሁሉ ነገራቸውን አስረክቤ ወጣሁኝ ማለት ነው። ነገር ግን ሲወጣ በማህበረ ቅዱሳን ውስጥ የነበሩ ሊደሮች ነበሩና ምንድነው ያንተ ጥያቄ ከዚህ ሃይማኖት እንድትወጣ ያደረገ ያበቃ ምንድነው ብለው ጥያቄ ሊጠይቁኝ ወደው ነበር። አመሰግናቸዋለሁ። ዛሬ ምናልባት ይሄንን ቪዲዮ የሚያዩ ከሆነ ላደረጉት ጥረት ማለት ነው። ነገር ግን የኔን ጥያቄዎች ጽፌ ሰጣችኋለሁ፣ ቢያንስ 10 ጥያቄ ጽፌ ሰጣችኋለሁ ባልኳቸው ጊዜ
እንግዲህ አልዋሽም እነሱ ስለሚያዩት ጥያቄዎችን ለመቀበል ፍቃደኛ አልሆኑም ማለት ነው። ለመጀመሪያ ጊዜ ብቻ ነው ጥያቄህ ምንድነው ያሉኝ እንጂ ከዛ በኋላ ለመቀበል ፍቃደኛ አልሆኑም። ነገር ግን አንድ ማስተዋውሰው አንድ ከዛ ማህበር ውስጥ የሆነ አንድ ወንድም ያንተን ጥያቄዎች ወስጄ ወደ መድኃኔዓለም ቤተክርስቲያን ዋና መሪ የሆኑት ቆሞስ አባ ወልደ ትንሳኤ ይባላሉ። በጣም መወዳቸው ትልቅ ሰው ናቸው፣ ትልቅ ካህን ናቸው። ወደ እርሳቸው ጥያቄህን አቀርብልሃለሁ ከእርሳቸው ጋር ቁጭ ብለህ ትወያያለህ ብሎኝ ነበር። በኋላ ላይ ግን ስጠይቀው እኚህን አባ ጠይቆ መልሳቸው አስደናቂ ነበር። በጊዜው እኔ ከመናፍቅ ጋር ቁጭ ብዬ የማወራበት ጊዜ የለኝም ብለው እንደመለሱለት ይሄ ወንድም ነገረኝ ማለት ነው። ከዛ ጊዜ ጀምሮ ያንን ቤተክርስቲያን ራቅኩኝ። ከፕሮቴስታንት ወንድሞቼ ጋር ህብረት ማድረግ ጀመርኩኝ፣ መጸለይ ጀመርኩኝ። በሚቀጥለው ጊዜ ነው እንደውም በጉባኤ ውስጥ ጌታ መቀበል በጣም ስላፈርኩኝ፣ ምናልባት በኦርቶዶክስነቴ በጣም የሚያውቁኝ ሰዎች እዛ ቸርች ውስጥ ይኖራሉ ብዬ ስለፈራውኝ በቸርች ውስጥ የሚያገለግለውን ነብይ ወይም ደግሞ የዛች ቤተክርስቲያን መጋቢ ሆነውን ወደ ቢሮ በሚሄድበት ጊዜ ነው ቢሮ ሄጄ የእግዚአብሔር ሰው ጌታን መቀበል ፈልጋለሁ ብዬው በቢሮ ውስጥ ጌታ እንድቀበል የንስሐ ጸሎት ያጸለየኝ እሱ ነው። ነብይ ደረጀ ይባላል። ይሄንን ቪዲዮ በሚያይበት ጊዜ ልባርከው ወዳለው ላመሰግነው ወዳለው። በእኔ ላይ ትልቅ ዘር ዘርቷል። የደህንነት ትምህርት አስተምሮኛል፣ የጥምቀት ትምህርት አስተምሮኛል፣ አጥምቆኛል። የጌታን ነገር መንገድ ያሳዘኝ እሱ ነው። የእውነት መንፈሳዊ ነገር ምን እንደሆነ አይኔን የገለጠልኝ እሱ ስለሆነ እጅግ በጣም ላመሰግንህ ወዳለው። በእንደዚህ አይነት ሁኔታ ነበር ከጌታ ጋር የተጣበቀ ህይወት የጀመርነው ማለት ነው። ጌታን ከተቀበልኩ በኋላ እንግዲህ አንድ ሰው ጌታ ኢየሱስን ሲቀበል በረከቱ የሚጀምረው በሰማይ ነው፣ በቀጥታ ነው። እኛ በማናስበው መንገድ ተአምራዊ በሆነ ሁኔታ በቀጥታ በፍጥነት ከእግዚአብሔር ይወለዳል። በጣም በፍጥነት በጣም በቅስፈት ከእግዚአብሔር ተወልዶ ሰውየው ሙሉ ለሙሉ የእግዚአብሔር ልጅ ነው የሚሆነው። ስለዚህ ያን በረከት በፍጥነት በሰማያዊ ስፍራ ያን በረከት ተቀብያለሁ። ያን በረከት ከተቀበልኩ በኋላ ደግሞ ምድር ላይ ምን ገጠመ ካላችሁኝ ስደት ነው የገጠመኝ። የጌታ ሰላም እንዳለ ሆኖ በመንፈስ ቅዱስ የተቀበልኩት ደስታ፣ ያ ሁሉ መቀጣጠል፣ መንፈሳዊ መቀጣጠል እንዳለ ሆኖ ነገር ግን የነበረው ስደት ነበር። እንዳልኳችሁ ፋዘር በኮቪድ ጊዜ ህመም ውስጥ ነበር ያለው። እኛ ደግሞ በአሰላ እንግዲህ በጌታ ጸንተን ያለነው። ወደ ሀገር ቤት ሄጄ ፋዘርን ትሪት አድርጌ ለፋዘር እጸልይለት ነበር። በኮቪድ ታሞ በሚሳቀቅበት ሁኔታ ውስጥ ሆኜ እጸልይለት ነበር። በምጸልይበት ሰዓት ፋዘር ትንሽ ሰምቶ ነበርና ማን ነው የጸለየው ብሎ ደንግጦ ነበር ፋዘር። በኋላ ላይ ከሰመመኑ ውስጥ ሲነቃ ማን ነው የጸለየው ብሎ ጠየቀ። በአጎቶቼ በኩል ፕሮቴስታንት እምነት ስላሉ እነሱ ናቸው እንደመጡት ብሎ ጠይቆ ነበር። አይ እነሱ አልመጡም ብዬ መለስኩላቸው። ታዲያ ማን ነው ቀደም ቤት ውስጥ እየተንቀሳቀሰ የሆነን እንቅስቃሴ ሲያደርግ የነበረው ብሎ ሲጠይቀኝ በድፍረት እኔ ነኝ ብዬው ነበር። ስደት ይከተለኛል ብዬ አላሰብኩም። ከዛ በኋላ ወደ አሰላ ተመለስኩኝ። ፋዘር ደግሞ ሙቀት ፍለጋ እዚህም ከተማ ላይ ቤት ገዝቶ ስለነበረ በፍጥነት ከተማ ቀየረ ማለት ነው። ወደዚህ ከተማ ገባ። እኔ ደግሞ ከኮሌጅ አልተመረኩኝም። ፋዘር እዚህ ሲገባ ከፋዘር ጋር ወደ አዲሱ ቤት ገብተን ቤቱን ከሱ ጋር መርቀን የተወሰነ ቀን አደርኩኝ። እዚህ ካደርኩ በኋላ ወደ አሰላ ተመለስኩኝ ማለት ነው። ልክ አሰላ ከተማ እንደገባው ከቤተሰብ ተደወለልኝ። ነብዩ ማዘር ነች የደወለችልኝ። ወደዚህ ቤት እንዳትመጣ፣ ከመጣ ፋዘር ሊገልህ ይችላል፣ በጣም ተናዷል፣ በጣም ትልቅ አደጋ ነው የሚጠብቅ ስለሆነ እኔ እዛው ባለህበት መጥቼ አያሃለሁ፣ እጠይቅሃለሁ፣ ቀስ ብለን እግዚአብሔር የሚያደርገው አይታወቅምና እናስተካክላለን፣ ወደዚህ ከተማ እንዳትመጣ አደራ ብላ ማዘር ነገረችኝ። በፍጹም እንደዚህ አልጠበቅኩም። ምክንያቱም ሰላማዊ በሆነ ሁኔታ ስለተለያየን ከፋዘር ጋር በዚህ ቅስፈት ውስጥ ይለወጣል ብዬ አላሰብኩም ነበር። በአሰላ ከተማ ቆየሁኝ። ምርቃቴ ደርሷል። እንግዲህ ምርቃቴ ስለደረሰ የሚያስመርቀኝ ሰው ያስፈልገኛል። ለምርቃት ደግሞ የሚያስፈልጉ ብዙ ግብዓቶች አሉ፣ ልብሶች አሉ፣ የሚከፈሉ ክፍያዎች አሉ። ስለዚህ በእንደዚህ አይነት ሁኔታ ውስጥ እያለው ነው የጌታ መሆን የተነቃብኝና ስደቱ እዛ ጋር ነው ጠንከር ያለብኝ። ስለዚህ ማዘር ካመጣችበት አምጥታ የተወሰነ ብር ሼር አድርጋኝ ሱፌን አሰፍቼ ለብሻለሁ። ከዛ ውጪ ከጎኔ ቆሞ ያስመረቀኝ ቤተሰብ የለም። ምክንያቱም ማዘር መምጣት አልቻለችም። ፋዘር በጣም ነው የሚከለክላት፣ እሱ መምጣት አይችሉም። ወንድሜም ታናሽ ነው፣ ትንሽዬ ልጅ ነው። እህቶቼ መምጣት አይችሉም። በፋዘር ተጽዕኖ ውስጥ ስላለ ማንም
መንቀሳቀስ ስለማይችል እንግዲህ ጓደኞቼ በቤተሰቦቻቸው ሲመረቁ የተለያየ ስጦታ ሲቀበሉ እኔ ያንን ወግ አላየውም ማለት ነው። በጌታ ደስ ይለኛል፣ ግን የነበረውን ሁኔታ ይከብድ ነበር፣ በጣም ይከብድ ነበር እና በእንደዚህ አይነት ህይወት ውስጥ አለፍኩኝ። ከዛም ከተመረኩ በኋላ ጓደኞቼ ቤት ነው ያረፍኩኝ። አልተቀጠርኩም፣ ቤት የለኝም። ፋዘር ነው ሰፖርት የሚያደርገኝ። በወር እስከ 2000 ብር እየከፈለኝ ነበር የሚያስተምረኝ። ጥሩ አድርጎ ነበር ሲያስተምረኝ የቆየው። በኋላ ላይ ነው እንጂ በዚህ ምክንያት ማይሆን አይነት ሁኔታ ውስጥ የገባ ነው ማለት ነው። ከዛ ጓደኞቼ ቤት ቆየሁኝ። ማዘር እኔ ያለሁበትን ሁኔታ በጣም ስለተሰቃየች፣ በጣም ስላዘነች ማዘር መፍትሄ ማድረግ አለብኝ ብላ ስላሰበች ወደ አባቴ ሽማግሌዎችን ላከች ማለት ነው። እኔን እንዲታረቀኝ፣ እኔን ወደ ቤት እንዲያስገባኝ ዘመዶቻችን የሆኑ ትልቅ ሰዎችን በጌታም የሆኑ አሉ ያልሆኑም አሉ። እነሱን ሰብስባ 3-4 ሰዎችን ወደ ፋዘር ላከች ማለት ነው። እነሱ ቤት መጥተው ለምነውት በቃ ይሄ ልጅ ምንም ቢሆን ልጅህ ነው፣ ሃይማኖት ቢቀይርም እንደ ሰዎቹ ጫት ይዞ አይደለም የዞረው፣ ሲጋራ ይዞ አይደለም የዞረው፣ መጽሐፍ ቅዱስን የተቀበለው ሃይማኖትን የቀየረውና ተቀበለው ብለው አሉት፣ ለመኑት። ፋዘር በኋላ ላይ በእነሱ ምክንያት ሊቀበለኝ ፈቃደኛ ሆነ። ወደ ፋዘርን ቤት ገባሁኝ ማለት ነው። ከገባሁኝ በኋላ ብዙ ነገሮች አሉ፣ ግን እግዚአብሔር ይመስገን በጣም የምደነቀው ነገር በዛን ጊዜ ውስጤ ላይ የነበረው ደስታ ልነግራችሁ አልችልም። ውስጤ ላይ የነበረው ሰላም ልነግራችሁ አልችልም። ፋዘር በጣም ይናፍቀኝ ነበር። ፋዘርን ፈጽሞ ልጠላው አልቻልኩም ነበር። እሱ ወደዚህ ቤት አትምጣ ብሎ ባወገዘኝ በዛ በከለከለኝ ጊዜ ውስጥ ይናፍቀኝ ነበር። እውነቱን ለመናገር ሌሎቹን በስልክ ስለማገኛቸው ፋዘርን በፍጹም አላገኘውም ነበር። እዚያ ዳማ መጥቼ ጓደኞቼ ቤት ባረፍኩ ጊዜ ፋዘርን ለማየት በቀስታ ሄጄ አየው ነበር። በድብቅ መንገድ ላይ አየው ነበር ማለት ነው። ከዛ በኋላ ከፋዘር ጋር ታረኩኝ። እዛ ቤት ተመለስኩ ማለት ነው። ከዛ ወደ ቸርች ሄዳለሁ። ግን ቸርች መሄድን በአደባባይ ማሳወቅ ግዴታ ሆነብኝ። በድብቅ እስከ መቼ ነው የምሄደው? መጽሐፍ ቅዱስ ደብቄ ጃኬት ውስጥ እስከ መቼ ነው የምወጣው ብዬ በጣም ስለከበደኝ በግልጽ ማሳወቅ ስለነበረብኝ እሱ እያየ መጽሐፍ ቅዱስ ይዤ መውጣት ጀመርኩኝ። እሱም ከጊዜ በኋላ ተወኝ ማለት ነው። በግልጽ ወደ ቸርች መሄድ ጀመርኩኝ። ከዛ በኋላ ቤት በቃ ለመከራየት ወሰንኩ ማለት ነው። የተለያየ ምክንያቶችን ፈጥሬ እንግዶች እኛ ቤት ስለሚያርፉ ከክፍለ ሀገር እየመጡ ስለሚያርፉ በእነሱ ምክንያት አድርጌ ቤት ከሚጠብ ብዬ ወጥቼ ተከራየሁኝ። እሱም ብትቸገር ከፍልሃለሁ አለኝ። በዛ ረዳኝ። እኔም ትንሽ በተማርኩበት ትምህርትም ወደ መቀጠር ገባሁኝ ማለት ነው። ደሞዝተኛ መሆን ስለጀመርኩኝ በእንደዛ አይነት ህይወት ቀጠልኩኝ። ከጌታ ጋር ያለኝ ህይወት እውነቱን ለመናገር እጅግ በጣም የሚገርም ህይወት ነበረኝ። ሰላ በነበርኩ ጊዜ እኔ በህይወቴ አይቼም ማላቅ። በኦርቶዶክስ ቤተክርስቲያን ውስጥ አንድ ሰው አጋንንትን ማውጣት አይችልም። እኛ ግን ጩጬዎች ሆነን ገና ትምህርቱን እንኳን በደንብ ሳንማር አጋንንትን እናስወጣ ነበር። እኔ በጣም እደነቃለሁ። እዛ ባለው ነገር ሁሉ ነገር አዲስ ነው የሆነብኝ። ቸርች ጸሎት ብሎ መጀመሪያ ቀን ጓደኛዬ ሲጋብዘኝ ሄጄ ያየሁትን አምልኮ ምድር ላይ አይቼ አላቅም። ያየሁትን ዝማሬ ምድር ላይ አይቼ አላቅም። እንደዛ አምልከን ዘምረን አላቅም። ሰው አይቆምም፣ በእግሩ መሬት አይቆምም። እኔ በጣም ነው የሚገርመኝ። ያ ሁሉ ለኔ የት ሀገር ነበርኩኝ ብዬ ነው የማስበው። ምክንያቱም የቤት ልጅ ነበርኩ፣ ከቤት አልወጣም፣ ምንም ነገር አላቅም። በእኛ ሀገር እዛ ገጠር የነበረች ሙሉ ወንጌል የምትባል ቸርች አለች፣ ከኛ ሩቅ ነች። እኔ እዛም ደርሼ አላቅም፣ አይቻቸውም አላቅም። ብቻ ጴንጤ ፕሮቴስታንት ቸርች እንደሚባል ብቻ ነው የማውቀውና በጣም አዲስ ነው የሆነብኝ። በጣም ተደነቅኩኝ፣ ህይወቴን የተቀየረው። ስለዚህ ከጌታ ጋር ያለኝን ህይወት በእንደዚህ አይነት መልኩ አሳውቃቸዋለሁ ማለት ነው። አሁን ያለሁበት ህይወትና አገልግሎት
እንግዲህ በእንደዚህ አይነት መልኩ የነካኝን ጌታ ከማገልገል ውጪ ምንም ሌላ አማራጭ የለም። ስለዚህ በአማኑኤል ቤተክርስቲያን ውስጥ እግዚአብሔር በሰጠኝ ጸጋ አገለግላለሁ። የጌታን ቃል ማካፈል ወዳለሁ። ሁልጊዜ ማስተማር ወዳለሁ፣ መስበክ ወዳለሁ። ተምሬያለሁ። እድል በሰጠኝ ሁሉ እግዚአብሔር በሰጠኝ እድል ተምሬ አሁን እያስተማርኩ እያገለገልኩ እገኛለሁ። አንዱም ሴል በቋሚነት ወስጄ አስተምራለሁ በናዝሬት አማኑኤል ህብረት ቤተክርስቲያን ውስጥ ቁጥራቸው ከ30 በላይ የሆኑ ሰዎችን በቋሚነት ወስጄ መግባቸዋለሁ ወይም አስተምራቸዋለሁ ማለት ነው። ቤተክርስቲያን በእኔ ውስጥ ባየችው ጸጋ አገልግል ባለችኝ ሁሉ እየተሳተፍኩ በየትኛውም ሁኔታ ውስጥ አገለግላለሁ። ለሰዎች መጸለይ ወዳለሁ። ወንጌልን ደግሞ በሰጠኝ እድል ጌታ መንገድ ላይ ለሰዎች መመስከር፣ በእንደዚህ አይነት አገልግሎት መሳተፍ ወዳለሁ። ለሰዎች ቃሉን ሼር አደርጋለሁ። ህይወት የሆነውን ጌታ ኢየሱስ ክርስቶስን ለሰው ማካፈል ወዳለሁ። በትክክል ስለተካፈልኩት ነው ህይወቱን። መጽሐፍ ቅዱስ ሲናገር ህይወት እንዲሆንላችሁ እንዲበዛላችሁ መጣሁኛል ጌታ ኢየሱስ። ስለዚህ ህይወት ሆነልኝ፣ በዛልኝ ማለት ነው። ስለዚህ የሆነልኝን ህይወትና የበዛልኝን ህይወት ሰዎች ከኔ እንዲካፈሉ ባገኘሁት ጊዜና እግዚአብሔር በሰጠኝ እድል ሼር አደርጋለሁ፣ ይሄንን አካፍላለሁ ማለት ነው። በእንደዚህ አይነት ህይወት ውስጥ ነው ያለሁት። ለእንደኔ አይነት ሰዎች ወይም ደግሞ በእኔ እድሜ ውስጥ ያሉ ወጣቶች ለእናንተ ማስተላለፍ የምፈልገው መልእክት መጽሐፍ ቅዱስ ስለናንተ መክብብ መጽሐፍ ላይ ምዕራፍ 12 ላይ ቁጥር 1 ላይ ጀምሮ እንደዚህ የሚል ቃል አለ። በጉብዝና ወራትህ ፈጣሪህን አስብ፣ ደስ አያሰኙም የምትላቸው ወራትና ጊዜያት ከመምጣታቸው በፊት አምላክን እግዚአብሔርን አስብ ይላል። ደስ የሚያሰኘው እድሜ የወጣትነት እድሜ ነው። ይህን መጽሐፍ ቅዱስ ይመሰክራል። እውነት ነው። በጣም ደስ የሚያሰኝ ሙሉ ጤነኝነት የሚሰማን ሙሉ ጥንካሬ የሚሰማን ስንበላ የሚጣፍጠን ሙሉ ሆዳችን ዳይጀስት የሚያደርግልን እድሜ ወጣትነት ነው። ከወጣትነት በታች ደስ አይልም። ከወጣትነትም በላይ ብዙም ደስ የማይል እድሜ ነው። ነገር ግን በዚህ ደስ በምንሰኝበት እድሜ ውስጥ እውነተኛ ደስታ፣ እውነተኛ ሰላም፣ እውነተኛ ወጣትነትን ከፈለጋችሁ እውነቱን ለመናገር ከእግዚአብሔር ጋር መተባበር ይኖርባችኋል። ሰው ሁሉ ጊዜ አንድ ጥያቄ አለው። በልቡ ውስጥ በነፍሱ ውስጥ የምትጮህ አንድ ጥያቄ አለች በሰው ልብ ውስጥ። ተፈጣሪ ሁሉ ጊዜ ፈጣሪውን ይፈልጋል። ሰው ሆኖ ሁሉ ጊዜ አምላኩን የማይፈልግ ፍጡር የለም። ያንን የልቡን ጩኸት ላለመስማት ሁሉም ጆሮውን ይይዛል እንጂ ያንን ድምጽ ቢሰማ ያንን ጥያቄ ቢሰማ ያ ጥያቄ አምላኬን አምጣልኝ፣ አምላኬን አስተዋውቀኝ የሚል ጩኸት ከሰው ልብ ሁሉ ውስጥ አለ። ይሄንን የምትሰሙ ወጣቶች እርግጠኛ ነኝ በእናንተ ልብ ውስጥ አምላክን የመፈለግ ሐሳብ አለ። የሚጮህ ድምጽ አለ። ያንን ድምጽ ስሙ። ያንን ድምጽ አስተናግዱት። በትክክል ያ ድምጽ ከአምላካችሁ ከእግዚአብሔር ለእናንተ የተሰጣችሁ እድል ነው። ያንን ድምጽ እንድታስተናግዱ አበረታታችኋለሁ። መጽሐፍ ቅዱስ እንደዚህ የሚል ቃል አለ አይደል? ፊልጵስዩስ መጽሐፍ ላይ ሐዋርያው ጳውሎስ አንድ ነገር ተናገረ። በዚህ በመኖረው ኑሮ አለ አሁን ላይ መራብን አቃለው፣ መጠማትን አቃለው፣ መታረዝን፣ መደየትን፣ መቸገርን ሁሉ አቃለው አለ። በእነዚህ ሁሉ ውስጥ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ምናልባት አሁን ያላችሁበት ሁኔታ ህይወታችሁ ከባድ ሊሆን ይችላል። የማትቋቋሙት ሊሆን ይችላል። የማትችሉት ሊሆን ይችላል። በእርግጠኝነት እነግራችኋለሁ ወደ ክርስቶስ ኑና እሱ ኃይል ይሰጣችኋል። የምትችሉበት የምትቋቋሙበት ወደ ሰላም ዓለም የምትመጡበት ወደ ደህንነት ዓለም የምትመጡበት ከፍርሃት ነፃ ወደ ሆነ ዓለም የምትመጡበትን ኃይል ክርስቶስ ይሰጣችኋል። ጌታ ኢየሱስ ክርስቶስን እጠቁማችኋለሁ ማለት ነው። አመሰግናለሁ።